ምድር ላይ ሁሉም ሰው መጣሪያ ያለው ልክ እንደኔ ቤተሰቦቼ ከነበሩበት ሁኔታ ነው መሰለኝ የሆነ ስም የሚመስል ነገር አውጥተውልኝ ለነገሩ እነሱም የስሜን ትርጉም ሳይዩት ነው የሞቱት በነገራችን ላይ እኛ ሰፈር የኔ ስም ሲጠራ አቤት የምንለው ብዙ ሰዎች ነን ስሙ ብዙ ከመሆኑ የተነሳ ደግሞ እኮ ይቆላመጣል አቤት ሲቆላመጥማ ሲያስጠላ ለማንኛውም ስሜ በድሉ ይባላል ያደኩት ድህነት ዲግሪዋን ከጫነችበት መንደር ውስጥ ነው ቢሆንም ግን ፍቅራችን ከማስትሬት ይበልጣል አቤት ፍቅራችን የቤቶቹ መጣበቅ ነው መሰለኝ ሁላችንም ያው እንደ ቤተሰብ ሆነናል የኔ የታሪኩና የኢብሮ እድገት ግን የተለየ ነው እድገት ሲመጣ ልዩነት ስለሚፈጠር ማደጋችንን እስከጠላው ድረስ ነበር መለያየታችንን እፈራው የነበረው ይኸውልህ አለቃ ነበሩ አሉ እሺ ከዛ አን አጠፋትና እሺ ሻ አረጓትና እሺ ሻለቃ አለ እኔ ዛሬ ከነሱ ሩቄ ዩኒቨርሲቲ ብገባም ከምንም በላይ ግን ፍቅራችንና መተሳሰባችን እንዳለ ሃይ ወዲክስ ታውቃለህ እንዴት እንደናፈቀ ትዝልሃል ያኔ ልጅ እያለን ስለምኞታችን ስናወራ ያኔም ኢንጂነር መሆን ትፈልግ ነበር መስገን ምኞት ተሳካ ያው እንግዲህ እኩል እንመረቃለን እኛ በሱስ አንተ በኢንጂነሪንግ አማቲያስ ነው so የአሜሪካ ነው ተወልጄ ያደኩት ነው ብዙ ጊዜ ከኦፊሰኛ ይከታተልሽ ነበርና አብራኝ ዩኒቨርሲቲ የምትማር የነገ የትዳር አጋሪ ለኔ ለብቻዬ ተፈጠረች እድለኛነቴን ያረጋገጥኩባት በጣም የምወዳት ፍቅረኛ አለችኝ ሁሌም የኔ ጉዳይ ያስጨንቃታል ወይ ብርኬታ መጣ ጓደኞቼ ልከውልኝ ነው እሺ ዘንድሮ ተመረቀ ከዛ ግን ፕላናችን ምንድነው እኔ እስኪ አስበው ተጋብተን ልጆች ወልደን አባት መሆን አላማረም Ole, destinyalas. You are so beautiful. You know, ፈገግታሽ okay? አበሻ ያበሻ ሴቶች እና I like that. ከዛ በፊት ሰርቼ እህቴን ጓደኞቼን መርዳት ይኖርብኛል አባቢ እኔ እናንተም ትልስ ሰው በፍጹም ማግባት አልችልም ቢኔ በጣም የማፈቅረው ሰው አለ ትላንት ላውቅሽ ሰው ብለሽ የኔን ምርጫ ናት አባቢ ምርጫውን እኮ መናቅ አይደለም ግን እኔ በድሉን በጣም ነው የማፈቅረው ኢንጂነር በድሉ ለስሙ የ10,000 ብር ደሞዝተኛ ነው ግን ትላንት ደሞዝ ተቀበለ ዛሬ ኪሱ 70 ሳንቲም እንኳን አይገኝም በሚቀጥለው ወር ሙሉ ደሞዝ ዘንፈል ደሞዝ ተቀበለ ይለ ብሬንስት ኖኔ አንተ ተማምኛ አይደል እንዴ ስንት ቦታ የተበደርኩት መንግስት እኮ ደሞዝ ጭማሪ ሲያደርግ ምንም እኮ ያሳውቃል ገና ለገና ተጨምርልኛለህ ስልከ ባለፈው ወር ላይ ጭራሽ ቀነሰ ሰጠኛለህ በቃ ምን ተባብለን ነበር አልቻልኩም ሮዚ በቃ አልቻልኩም ጓደኞቼ የህይወቴ አንድ አካል ናቸው እሺ ጥሩ እንግዲያውስ እኔም ከዚህ በላይ ልታገሳልሽ ከፈለክ እዛው እነሱ ጓደኞች አሉ